በፈረንጆቹ 2012 በእኛ 2004 ነውና ሳውዲ አረቢያ የሄድኩት 2004 ላይ ነው። እና 2004 ላይ ነው በሳውዲ ሄድኩት። ጅዳ የሚባል ከተማ ሳውዲ ውስጥ እዛ ነበር ፀጉር ቤት የሚሰራው ሊና ቢዩቲ ሴንተር የሚባል ሰርች አድርጋችሁ ማየት ትችላላችሁ። ሊና ቢዩቲ ሴንተር የሚሰራበት የነበረው ፀጉር ቤት በጣም ትልቅ ፀጉር ቤት ነው እና ታዋቂ ፀጉር ቤት ነው። እዛ ነበር የሚሰራው እና በጣም ሀብታም የሆኑ ሰዎች ገንዘብ ያላቸው ተጽዕኖ ፈጣሪዎች ምናምን ያው መተው አይሰሩ አረብ ሀገራት ላይ ዱባይ አላውቅም፣ እዛ ግን እንደዛ ነው። አይሰሩም። ፀጉር ቤት መተው ቤታቸው ሂደን ነው የምንሰራቸው። ሆም ሰርቪስ በጥፍ ይካፈላሉ። እዛ ሂደን ነው ሙሉ ሰርቪስ የምንሰጣቸው እና በሄድኩ በ6 ወሬ ነው እንግዲህ ይሄ ነገር የሆነብኝ። ቋንቋ አላውቅም ነበር፣ ብዙም ሀገሩን አላውቅም ነበር እና እንደ አሲስታንት ነበር ከሰሪዎቹ ጋር ሄድ ምናምን ነበር እና ፋትን ትባላለች ሴትዮዋ። ሟቹ ደግሞ ሚስተር ፉአድ ይባላል። ያው ግብረ ሰዶም ነው ሟቹ። የ67 ዓመት ሰው ነው። እነሱ ቤት ልንሰራ ሄደን ነው እንግዲህ ወደ አውሮፓ ሊዝናኑ ሊሄዱ እንደ ነገ እንደ ዛሬ ልንሰራቸው ሄደን ነው እንግዲህ። እሱንም የሚሰራው ሰው ሰርቶ ግብፃዊ ነው እሱን የሚሰራው፣ እኛ ሴቶቹን እሱም ደግሞ ወንድ ሊሰራው ቀጥሮ ያው ቤቱ መጥቶ ነበርና እኛም ምሳ የተሰሩት ተሰርተው ሌሎቹ እስኪነሱ ምሳ በሉ ተብለን ምሳ ልበላ እጄ ልታጠብ ወደ ባዝሩም ሲሄድ ነው እንግዲህ ሚስተር ፉአድ ክፍል ውስጥ ወድቆ ያየሁት። ያው ወደ እሱ ክፍል ምናምን እንትን እላለሁ እና ያወራኛል። ያው ከስተመር ስለሆኑ የቤት ነው የምሰራቸው ጓጓዋለሁ ሰውየውን እና እንደዛ አይመስለኝም ነበር። ያው እድሜው ትልቅ ሰው ስለሆነ ግብረ ሰዶም አይመስለኝም፣ ግን ወርቅ ያደርጋል፣ ቶብ ይለብሳል ምናምን እና ትልቅ ሰው ነው ሰውየው። ቲፕ ምናምን ይሰጠኛል በማውራው አረብኛ ምናምን ስለሚስቅ ምናምን በቃ ደስ ይለኛል ሰውየው እና ግባባዋለሁ። ያው ገርበብ ብሎ ሳይበሩም ሳይ ደም ግርግዳው ላይ በጣም ተረጫጭቷል፣ መሬቱ ምናምን ደም ጫጭቷል። ራቁቱን ነው ለቆ የገባሁት ራቁቱ ነው እና አልጋ ልብስ ስቤ ነው ላይ ተኝበት ውሃ ሊጠጣ ብርጭቆ ውስኪ መጠጥ ምናምን ሳውዲ ክልክል ነው እንግዲህ መጠጥ በጣም ክልክል ነው። ታብታብ አርጉ ዋካች ታብታብ አርጉ እንትን እንዳይለን ቅድም ስታት እያረገብኝ ነበር እና መጠጥ ምናምን አይቻልም እዛ ሀገር ክልክል ነው። መጠጥ ይሸታል፣ ደም አለ ምናምን እና ውሃ ቀድቼ ላጠጣው ስል ነው እንግዲህ መታረዱ ነው ያየሁት። አንገቱ ታርዷል፣ እዚህ ጎኑ ተወግቷል። በቃ አስመለሰኝ፣ አመመኝ ምናምን ጮ ወዲያው ፖሊስ ወዲያው በደቂቃ ውስጥ ነው ፖሊስ መጣ። አይኔን ታሰር፣ እጅና እግሬ በሰንሰለት ታስሬ ትንሽ የፖሊስ ጣቢያ ነው መጀመሪያ የሄድኩባት። የምታውቁት ከሆነ ሀየ ሰላማ ይባላል ሳውዲ ጅዳ ውስጥ። እዛ ነው ማቆያ ነው። እዛ ተወሰድኩና ፎቶ አነሱኝ። እንደዚህ ፊቴን እንደዚህ አድርገው ጋዜጣ ላይ እንደምወጣ ምናምን ስላወቅ በቃ አደነሳም ብዬ እንዲያቆምሽ እንደዚህ አድርገው ፎቶ አነሱኝ ምናምን። የሚያወሩትን አላውቅም እንጂ ያው ያወራሉ ምናምን። ወደ ማታ ላይ ዝግ በሆነ መኪና ነው፣ ዝግ በተሸፈነ መኪና ነው ይዘው ሄዱት ማለት ነው ወደ ዋናው እስር ቤት። ብሬማን ስጅን ይባላል ጅዳ ውስጥ ትልቁ እስር ቤት፣ ያስቀያሚ እስር ቤት ነው የገባሁበት። ብሬማን ስጅን ይባላል። እዛ ተወሰድኩ ማለት ነው እና 7 በር ያለ ዋናው እስር ቤት ውስጥ ለመግባት 7 በር አልፏችሁ እና ስቃይ ነበረ። ሰንሰለቱ እግሬ ያማል። እንደዚህ ፊልም ላይ እንደምናየው ምናምን ቀላል አይደለም እና በጣም ይከብዳል። ሰንሰለቱ እግሬ ላይ የነበረው የእጄስ ኖርማል ነው እና ጫማዬን አውልቄውን በዳዴ ነው የገባሁት። እግሬን ማንሳት አቅቶኝ ብረቱ ስለሚከብድ ስለሚፍቅ በዳዴ ነው ያን ሁሉ በር አልፌ የገባሁት። ነዳራ ይባላል ዋና የገባሁበት ትልቁ ነዳራ ይባላል እና ነዳራ ማለት መነጽር ነው። ያው ማያ በአረብኛ የሚታይበት ነው የሚለይበት ማለት ነው። ሁሉም እዛ ነው የሚገባው። እዛ ገባው። ያው ከዛ ቀን ጀምሮ ነው ስቃይ የጀመረው።
ዱላ ነበረ በየቀኑ ሌሊት ይወስዱኛል። እተኛ ካለው ይመቱኛል። ቋንቋ ስለማልችል በጣም ያሰቃዩኝ ነበር፣ ይደበድቡኛል። 8 10 ሆኖ ነው ተሽከርካሪ ነበር መሀል ላይ ያስቀምጡኝና እያዞሩኝ ነበር በጥፊ የሚመቱኝ። ያው ጠይቀኛል፣ እኔ ምንም ሰው ነገር የለም። በጣም ይደበድቡኝ ነበር፣ በጣም እደበደብ ነበር። ስቃይ ነበር። ጥያቄ ይጠይቁኛል፣ አልመልስም። ያው ብመልስም ይመቱኛል ብዬ ስለማስብ አላወራም። ያለው አማራጭ ዝም ማለት ነው። በጣም ስቃይ ነበር። በቃ ካለምንም ነገር የጎተቱ በእውነት እየጎተቱ ነበር ይመልሱኝ። በቃ አቅቶኝ ደክሜ ምናምን ማለት ነው ይመልሱኛል። እና በዛ ስቃይ ሆኜ የሆነ ቀን ተጠራው። ዝንዛና የሚባል ጉድጓድ ዝንዛና ይባላል። የማሰቃያ ቦታ ሰው በመጠጥ ወይ በሆነ ወንጀል ሲገባ አደገኛ በሆነ ወንጀል ሲገባ እውነቱን እንዲያወጣ ማሰቃያ ክፍል ነው። በቃ አድርጌያለሁ ብለሽ እንድትናዘዥ የምትሰቃይበት ክፍል ነው። እና እኔ የገባሁ ጊዜ 27 ክርስቲያኖች ነበሩ ሲጸልዩ የተያዙት። እነሱም እዛ ነበሩ። እና አንድ እስራኤላዊት ቁርአን ቀደሻል ተብላ እኔ ካገባሁበት ክፍል ነበር ትጮህ ነበር። እሷ አላየኋትም፣ ግን እስራኤላዊት ናት ሲሉ ነው የሰማሁት። ያው እስራኤላዊ እንደሆነች ታውቃ ምናምን ሲሉ ነው የሰማሁት። እና አስገቡኝ ማለት ነው። እዛ ጉድጓድ ውስጥ ገባሁ። ዝንዛና ነው የሚባለው፣ ጨለማ ነው። መስኮት ነው። አረብ ሀገር ላይ መቼም ታውቃላችሁ ካለ ኤር ኮንዲሽን መቀመጥም መተንፈስም ምንም አይቻልም። በየመኪናው የለም፣ አይቻልም፣ ጭራሽ አይወጣም። የለም ካለ ኤሲ ጭራሽ አይቻልም። እና ቀዳዳ የለም፣ ጨለማ ነው። ምንም ዛሬ ቀኑ ምን እንደሆነ ማታ እንደሆነ ቀን እንደሆነ አላውቅም። ያስፈራል። ቤት ሆኖ ቤት ውስጥ ደግሞ ጉድጓድ፣ እዛ ውስጥ ነው የገባሁት ማለት ነው። ሻተር ነው፣ ምግብ የዛ ውስጥ ነው የሚወረወረው። ምግብ የምታመጣልኝ አንድ ኤርትራዊት ፖሊስ ነበረች። የዛ ሀገር መንግስት ማደጓ አሳድጓት ፖሊስ ያደረጋት ማለት ነው። እና ቅድም አንደባችሁ ምግብ ስትሰጠኝ እነክሳት ነበረ። በቃ ስለሚጫንቀኝ እንዲህ ምግብ ውስጥ ተወረውርልኛ ዛርጌ ነክሳት ነበር። እና አንቺ ደሜ ነሽ ትለኛለች፣ አንቺ ደሜ ነሽ ሶፍኬ ትለኛለች። እና ጥርሴ ልበላው ነበረ። ራሴን እንኳን እንዳላጠፋ ትርፍ ልብስ ልብስ አልነበረኝም። እጋጭ ነበረ ከግድግዳው ጋር ደምቼ ወይ ደም ፈሶ እንድሞት ውሃ በመጠጣበት ሃይላንድ እንዲህ በጥርሴ ሃይላንድ እንትን ብዬ ራሴን ለማረድ ሞክሬ ነበር። ግን እጄና አንገቴ እምቢ አለ። አላርዳልኩ ራሴ ማለት ከባድ ነው። እና 1 ወር ከ8 ቀን ነው እዛ ጉድጓድ ውስጥ ያስቆዩ። በጣም ስቃይ ነው። በጣም የወር አበባዬ መጥቷል። እዛ ውስጥ ትርፍ ልብስ የለኝም፣ ትርፍ ነገር የለም። በጣም ነው በቃ ያው ሞት ይሻላል። ሞት ከሞት ያው ሞት ስለማላውቅ አላውቅም እንጂ ያው ሞት ይሻላል። እና በጣም ጠረኔ ተቀይሮ የፀጉሬ ድሬድ ሆኖ ቆሼ በቃ መፈጠር የሚጠላውበት ጊዜ ነው። እና የስቃይ ጊዜ ነው። አላውቅም 1 ወር ከ8 ቀን ልቀመጥ 1 ዓመት ልቀመጥ አላውቀውም። እና በሬ ላይ ከታሰርኩበት ክፍል በር ላይ በፓርከር የታሰርኩበት ኬዝ ስንት ጊዜ እንደታሰር ስሜ ዜግነቴ ተጽፏል። እና እዛ እስር ቤት ውስጥ ያሉ ሀበሾች ቋንቋ አረብኛ የሚያነቡ አይተዋል ኢትዮጵያዊ እንደሆንኩ ማለት ነው። እና አዎ ሼር እና ታባርጉ በእግዚአብሔር እንትን እንዳይለን። እና በጣም ሰቃይ ነበር። እዛ ውስጥ ዘምራለሁ፣ አንዳንዴ ዘፍናለሁ። አያቴን በጣም ስለምወደው እሱን አስታውስ ነበር። እሱን ጠራ ነበር፣ የአያቴ ስጠራ ነበር። ጮሃለው በቃ እንቅልፍ አልተኛም። እና እንደ መኝታ ብለው ያዘጋጁት እንትን ሊሾ እንደ ምንድነው መቃብር፣ ኢትዮጵያ መቃብር ካያችሁ ኖርማል መቃብሮች አሉ አይደል? ሊሾ ብቻ ተሰርቶ እንደ መደብ እንደሱ ነው ያለው። እና ትንሽ ነው የሚሄደው፣ ጠባብ ናት። እንደዚህ ትንሽ ክፍል ናት። እና እዛ ላይ ተኝቼ እግሬ ግድግዳ ላይ ሰቅዬ ነበር። እንደው ማረፍ እንኳን ሲደክመኝ ሰውነቴ ሲዝል። እና ደሜ ይቀዳ ነበረ። በየ5 ቀኑ ምናምን ደሜ ይወስዱ ነበር። ምናልባት አብራው ተኝታ ከሆነ አርግዛለች ተብሎ ታስቦ ነው። ያው እዛ የታሰሩት አብሮች ናቸው ያሉ። ደሜን ይቀዱት ነበረ።
እና በጣም ከምነግራችሁ በላይ ስቃይ ነበረ እዛ ዝንዘራ ውስጥና አበሾቹ ያንን ጽሁፍ አንብበው በሬ ላይ የተጻፈውን ጽሁፍ አንብበው የሆነ ቀን ምን እያሉ ይጮሃሉ? እንትን ነው መለስ ዜናዊ የሞተ አካባቢ ነው እና እሱ የሞተ አካባቢ የሳውዲም ንጉስ ሞቷል፣ አብደላ የሚባል እሱ ሊሞት አካባቢ ነው እና የአሚሩ ልጅ ብሩክ ሚውት እና ሚውት አድርግ ብሩክ ሚውት ወይ ምን አልሽማ? ኦኬ እሺ ሚውት አድርጌያለሁ። አይ ያሬዲ እኮ ሚውት ያድርግና ምን እያሉ ይጮሃሉ? የንጉሱ ልጅ የንጉሱ ያው አሚሩ ነው እንግዲህ ሞተው የዛ ሀገር መንግስት ነው የሚሞተው። ታሟል፣ ራህማ ይደረጋል። በየሆስፒታሉ ለታመሙ ሰዎች በየእስር ቤቱ እየሄዱ የሚያደርጉት ራህማ አለ። ብዙ አመት ይቀነስለታል ምናምን እንደዛ አይነት ነገር ስርዓት አላቸው እና ያው መልካም ነገር ይመጣል እና የእሱ ልጅ ይመጣል ብለሽ ጩሂ እያሉ ይጮሃል እና ሰማው ማለት ነው። እና ሃይላንድ ውሃ ልጠጣበት የተሰጠኝ ትልቅ የሃይላንድ ነበረ። መጮ ጀመርኩ። እነሱ እሱን ከሰማው ጀምሮ መጮ ጀመርኩ። በቃ መጮ ጀመርኩ። እንዲህ ወደ ላይ ነው የምደበድበው። ያው ሻተር ነው ጉድጓድ ነው። በጣም በቃ ያለ የሌላ አቅሜ ተጠቅሜ ነበር የምደበድበው እና በጣም ከስቼ ይሄ ምግብ አልበላም፣ ውሃ አልጠጣም። እንደነገርኳችሁ የወር አበባ እዛ ውስጥ ትንብል እያለ በቃ ያው ሞት ይሻላል፣ እውነት ሞት ይሻላል። በጣም ከባድ አስቀያሚ የስቃይ ጥግ ነው። በቃ እዛ ውስጥ አንዳንዴ እውነት መተንፈስ ያቅተኛል። በቃ እንዲህ ራሴ ብላ ቅታገል ነበረ፣ ግን አልሞትም። በቃ ይገርመኛል። በጣም ስቃይ ነበር በኢየሱስ እና ጩሂ ዛሬ ምናምን ሲሉኝ በቃ ከዛ ሰዓት ጀምሮ መደብደብ ጀመርኩ እየጮኩ ማለት ነው። እና በድንገት ጸጥ አለ ግቢው። በቃ ጸጥ ግቢው ጸጥ ሲል መጣ ማለት ነው። እና በቃ መጮ ጀመርኩ በጣም እንትን እየደበደብኩ እና በሩ ድምፅ ሰማሁ። የክፍሉ በር ሲከፈት ድምፅ ሰማሁ። ምግብ ሲመጣልኝ ስለምሰማ ያው አውቃለሁ የኔ በር እንደሚከፈት እና ገባ ማለት ነው። እና አስከፈታቸው። የሚገርማችሁ በግራ ሻተሩ እንደዚህ በግር ነው የሚከፈተው እና መጥቶ እንደዚህ ነው እንትን ለብሷል። ይሄ ቶብ ነጭ ቶብ እና ቁድራ አድርጓል። እንደዚህ ነው ቁጥጥ ብሎ ወደ ታች ያዩኝ እና አለቀሰች። እኔም ያው ቋንቋ ስለማልችል ከማልቀስ ውጭ ምንም ማድረግ አልችልም። አለቀሱ። በቃ እንዲቀለብ እና መለፏን ዛሬውኑ ይላታላቸው ፋይሌን ማለት ነው። ፋይሏን ዛሬውኑ ይታይላታል እና ሄደ። እኔ ሚውት አድርገዋለሁ። ያይዲ ያታስወጣው እና እሱ እንደዛ ካለ በኋላ ያው ይዘውኝ ወደ እንትን ሄዱ፣ ወደ ማህከማ የፍርድ ቤት ማለት ነው። እና ወንጀሌ በሁለት ነው የተያዝኩት። አብራው ተኝታ ነው የገደለችው ተብሎ በዝሙትም እና በግድያም የተያዝኩት። በዝሙት የሚባለውን ወንጀል ምጠዋ የሚባሉ አሉ። ካወቃችሁ ያው ሳውዲ ውስጥ ሚስኪማቸው እንትን ብሎ አጭር የሚለብሱት ምጠዋ ይባላሉ። እነሱ ናቸው የያዙት ኬዙን። ግድያውን ደግሞ ፖሊስ ነው የያዘው። በሁለት ወንጀል ነው የተያዝኩት ማለት ነው። እና ተወሰድኩኝና ቋንቋ ስለማልችል ቋንቋ እንዲተረጉምልኝ አስተርጓሚ መጣ። ከቆንጽላ ጽሕፈት ቤት አስተርጓሚ ተብሎ መጣ። የሆነ ሰው ተፋብኝ ማለት ነው። ገና ሲመጣ ተፋብኝ። አብረሽው ተኝተሽ መተኛትሽ ሳያንስ ሀገርሽ ልትሰሪ መጥተሽ እንደገና ገደልሽ። ሰው እንደ በግ ነው የሚያርኩሽ። እንዴ በቃ ጌታን እንዴ ያለኝ እንደ በግ ነው የሚያርኩሽ አለኝና በቃ እንኳን ሊተረጉምልኝ እንኳን ሊናገርልኝ እንኳን አይዞሽ ሊለኝ ተፍቶብኝ ቢመታኝ ሁሉ ደስ ይል ነበረ። በቃ መቁለጭለጭ ነው ስራዬና በቃ
ለመንኩ ለማከለ ምንም አላረኩም ምናምን ሰው ባለጌ ተስፋዬ ተሟጠጠ ማለት ነው። የሚገርማችሁ እዛ 5 አጎቶች አሉኝ። እህቴ ያለች ወደ 20 ዓመት የተቀመጠች ናት። እህቴ ቋንቋ በደንብ ነው የምታውቀው። ሰው አንግታ ምናምን ያለች ናት። እሷ ናት እዛ ፀጉር ቤት እንኳን እንደገባ እንኳን ያደረገችኝ እና እሷ እንኳን የለችም ነበር እዛ ጅዳ ተቡክ የሚባል ከተማ ለስራ ሄዳ ነበር። ሰርግ ስራ ምናምን ነበረባት እና አጎቶች ያሉ እዛ ረዥም ዓመት የኖሩ እነሱ እንኳን አልመጡም። ጠበቃ የለም፣ ይሄ ከጎኔ ሰው የለም፣ በቃ ሰው የለም። ከእግዚአብሔር ውጪ ሰው አለ። ቆይ አንዴ ቆይ ቤቢሹን ተነሳ። እና በቃ አስተርጓሚውም እንደዛ አረገኝ። በቆንጽላ ያው ይረዳኛል። ሰው ተስፋ ቆረጥ። እንትኖቹ ግን አነሱ እኛ ነፃ ናት፣ ነፃ ሰው ናት። እኔ እሷ ላይ መፍረድ አልችልም አለ መቀወም። አንቺ ክርስቲያን ነሽ ሙስሊም ነሽ ስለኝ እኔ ክርስቲያን ነኝ። እኔ እሷ ላይ መፍረድ አልችልም፣ ነፃ ናት፣ ምንም አላደረገችም ማለት ነው። የራሴ ዜጋ የጨከረብኝን እሱ ግን ምንም ሳልለው ምንም ሳላብራራለት ነፃ ናት ብሎ አሰናበተኝ። በዝሙት የተያዝኩበት ወንጀል ነፃ ሆንኩ ማለት ነው። አብራው ምንም አላደረገችም ተብሎ እና ፖሊሶቹ ግን እጅ ከፍንጅ ስለተያዝኩ አሻራ በሩን ስለከፈቱ ብርጭቆ አልጋ ልብሱ ራቁቱን መገኘቱ ምናምን በቃ እነሱ አንደቃትም አሉ። ተመልሼ ወደ እስር ቤት አመጡ። እኔ ግን ምን አልኩኝ? እዛ ስጠይቅ እኔ ነኝ የገደልኩት አልኩ። እኔ ነኝ የገደልኩት ካልኩ ያው ቶሎ የሚያርዱኝ የሚገድሉኝ መስሎኝ ለመሞት እዛ ስቃይ ጉድጓድ ውስጥ መልሰው እንዳይከቱኝ እኔ ነኝ የገደልኩት። በምንድን የገደልሽ ሲባል አላውቅም፣ ግን እኔ ነኝ የገደልኩት አልኩ። እዛ ያው እስኪጣራ ብለው መለሱኝ ማለት ወደ ዋናው እስር ቤት። እንደዛ እያልኩ ነው ጠራለው፣ ደበደባለው፣ ፈተሻለው፣ ይፈትሹኛል፣ ደሜ ይቀዳል። በቃ ስቃይ ነበረ። 3 ወር ከ8 ቀን ማለት ላይ የቆየሁት እና እንግዲህ እንደዛ እያለ ጊዜው የሆነ ቀን ተጠርቼ ካርድ ተሰጠኝ ማለት ነው። ካርድ ግቢ ውስጥ አለ መደወያ፣ በካርድ ነው የሚሰራው። ብቻ ደውይ ተብሎ እና አበሾቹ ምን አሉኝ? እዛ የቆዩ እስረኞች በቃ ቤተሰብ ተሰናበች ነው፣ ማንም እስረኛ ስልክ ደውል ተብሎ አይሰጥም፣ ቤተሰብሽን ተሰናበች ነው እና አልቋል። የስ ነው እና አሁን አያቴን በጣም ነው የምወደው፣ በጣም ያሳደገኝ እሱ ነው እና ለሀያቴ አሁን አባባ ልሞት ነው እና ምንድን ተጽናና ነው ብለው ምንድን ነው ብለው በቃ እስር ቤት ከገባው በኋላ ምን እየሆኑ እንደሆነ አላውቅም፣ ግን እንደሰሙ እርግጠኛ ነኝ። ምንድን ነው ለእናቴ ነው የምነግራት፣ ለየትኛው አቴ ነው ምንድን ነው ብዬ የምነግራቸው እና ለእነሱ አልደውልም ብዬ በጣም መውዳት አልባችን ለእሷ ደውዬ ሮዝዬ ደግሜ ካልደወልኩ ሞቻለሁ ማለት ነው እና ለቤተሰቦቼ ቀስ ብለሽ ንገሪያቸው መሞቴ ስላት አለቀሰች ማለት ነው። እሷ ጓደኛዬ እና አትሞቺም ጓደኛዬ አትሞቺም ምናምን አለችኝ። በቃ እየተላቀስን ካርዱ ዘጋ ማለት ነው።
ካርዱ ዘጋ አለቀ። ከዛ በቃ ስልኩ ዘጋው። ድንጋይ ሆንኩኝ ማለት ነው። ወደ ድንጋይነት የተቀየረች ድንጋይ ሆንኩት ማለት ነው። ወደ አውሬነት የተቀየረች በቃ ወንድ እየሄድኩ ነው። ፍርሃት የለም። የተሰቃየሁት ስቃይ ምናምን አለ። እዛ ላይ አሁን ልታረድ ነው። ሮብ ቀን ነው ይሄ የሆነው። አርብ ነው እንግዲህ የሚታረደው። ተመልሼ ወደዛ ወደ ነበርኩበት ክፍል አስገቡኝ እና እንቅልፍ በቃ አልተኛም። በቃ አይምሮ የተቀየረ እና ጠይቃቸው ነበር እንዴት እንደምታረድ። እንዲህ አስጎንብተው ነው የሚያሩት። ሳውዲ ካያችሁ በኋላ እንዲህ ነው አስጎንብተው የሚያሩት እና እኔ ጠይቅ ነበር እና እንደዚህ ነው የምትታረጂው ምናምን ይሉኛል። በቃ ሰው ይታረዳል በየጊዜው እና ቀሎባቸው እዛ 14 ዓመት 16 ዓመት ምናምን የታሰሩ ናቸው በሐሺሽ ከእንደዚህ አይነት ወንጀል ጋር እንግዲህ ከእንደዚህ አይነት ወንጀለኞች ጋር ሊቀላቀሉኝ ያው ኬዝ የኔም ከባድ ስለሆነ ማለት ነው። ሮብ እንደዛ ይላል። ሐሙስ 11 ሰዓት ከቀኑ በኢትዮጵያ ተባለ። ከቀኑ 11 ሰዓት ነው እንግዲህ ገዳዩ የመጣው። 32 ወንዶች ታስረዋል። ከሰው ጋር ግንኙነት ያላቸው ግብረ ሰዶም ነው እንግዲህ ሟቹ። 32 ወንዶች ታስረዋል። እኔ ነኝ እንግዲህ ዋናዋ ገዳይ። ያ ሁሉ ሲያዝ እኔ ያ ሁሉ ስሰቃይ ገዳዩ የለም። ግብፃዊ ነው ገዳዩ እና ገዳዩ አልተያዘም። 3 ወር ከ8 ቀን ቀላል አይደለም። ሳውዲ አደገኞች ናቸው። በስለላ ግን ሊይዙት አልቻሉም። በ3 ወር ከ8 ቀኑ እንግዲህ ራሱ ነው የመጣው። የኔ ኢየሱስ ነው ያመጣው። ዝም ብሎኝ መታረጃዬ ሲደርስ ያው እንዲህ እንዳወራ ነው እንግዲህ ያ ሁሉ ስቃይ ካለቀ በኋላ መጣ ማለት ነው። ይገደልኩት ብሎ እዛው እስር ቤት መጣ። እኔ ግን አላውቅም እንደመጣ። ያው እኔ እየተዘጋጀው ነው ለመሞት። ሐሙስ 11 ሰዓት መጣ። እኔን የት ይዘውኝ ሄዱ? መጀመሪያ የገባሁባት ፖሊስ ጣቢያ እዛ ማቆያ ይዘውኝ ሄዱ ማለት ነው። እና በቃ ለአርብ እያዘጋጁኝ መሰለኝ እና እዛ ብዙ መረጃ ሰብስቤያለሁ። እዛ ካሉ ሰዎች ያው ልትታረጂ ስትይ በጣም ነው የሚንከባከቡሽ፣ ምግብ ያበሉሻል፣ ገላሽ ትታጠቢያለሽ፣ ልብስሽ ይቀይሩልሻል፣ ቆንጆ አድርገው ነው የሚገሉሽ። እና እኔ በቃ ወደ ሞት እየሄድኩ ነው። በቃ ያዘገጃጁኝ፣ ያበሉኝ፣ ያጠጡኝ፣ በቃ ሊያዘገጃጁኝ ነው በቃ እና የሚሉት በቃ ተዘጋጅቻለሁ ለመሞት። እና ሰው እየሄዱ ምንድነው የምትበይው አሉ። ሩዝና አንድ ሙሉ ዶሮ ያዘዝኩት አመጡልኝ። ፔፕሲ ትልቁ መጣልኝ፣ በላው ምናምን። ይሄ መታጠብ ምናምን የለም። እና እኔ እዛ ያለሁበት ክፍል 2 የዛው ሀገር ዜጎች ታስረው መጡና እነሱ ብሎ አልነቋቸው፣ አልገደልኳቸው፣ ምንም አላረጉኝም። እና በቃ ጮሁ ምናምን ገላገሉን እና እነሱን አስወጧቸው። ዘምር ነበር ግን በጣም ዘምር ጮህ ነበር። እዛው ዘምር ነበር። በቃ ወደ ሲነጋ ጠዋት ጁማ ሰላት ይሰገዳል። እኔ ይታረዳል። በቃ ዘምራለሁ፣ ስም እጠራለሁ፣ ማልቀባጥረው ነገር የለም። በቃ ሳደባለሁ። ያው ቋንቋ ስለማላቅ ነው እንጂ እነሱን ብችል በጣም እንትላቸው ነበር። እና ያኔ የሚደበድቡኝ የነበሩት እዛ ሲቀጠቅጡኝ የነበሩት ፖሊሶች በሙሉ እዛ ግቢ ውስጥ ነበሩ። ሴቶች ሁሉ አሉ፣ ሴቶች ፖሊሶች ሁሉ አሉ። እዛ ወደ ፍርድ ቤት ምናምን ሲሄድ ከሴት ፖሊሶች ጋር ነው። ወንድ ሴትን ይዞ መሄድ ስለማይችል ሴቶች ናቸው የሚያደርሱኝ። እና በጣም ብዙ አለ። ተገርመው በነገራችሁ ተገርመው በቃ የግርምትና እንትን ነው። ከውስጥ እኔ ማያቸዋለሁ፣ ውስጥ ሆኜ እነሱም ያዩኛል። እንደዚህ ፌሮ እስር ቤት አለ ኢትዮጵያ ይመስለኛል። ይታያቸዋለሁ፣ እኔ ማያቸዋለሁ። እና አንዱ ፖሊስ መጥቶ ያስቀጠቀጠኝ ከነበሩት አንዱ ዛሬ ተወጫለሽ ያለኝ ማለት ነው። እና ደግሞ አሁን ምን መሰለኝ ወደ መታረጃ ቦታ ሊወስዱኝ መሰለኝ። ያው መሽ ሐሙስ መሽ በቃ መሽ እና ሊወስድ እዛ ሊያሳድሩ ይመስለኝ መታረጃ ቦታ። እና
አልሄድም አልወጣም። ዛሬ እየሳቅኩ አወራለሁ። በኢየሱስ ጌታ ስሙ ይባረክ። አልወጣም ብዬ ያስበር በቃ ጦርነት ተጀመረ። በቃ አልወጣም፣ ፈራሁ ወደ ሞት። በጣም ነው የሚያስፈራው በእውነት በኢየሱስ። ይሄ ውስጥ እጄን ያልበኝ ነበር። በቃ ምን እንዴት ልነግራችሁ አልችልም። እንግዲህ ስንት ዓመት አለፈው። ዛሬም ትዝ ይለኛል። እንደ ዛሬ ነው ትዝ እያንዳንዱ ነገር ትዝ ይለኛል። እያንዳንዱ ነገር አልወጣም አሉ። በቃ ተጎትቼ ከዛ ክፍል ጎትታ አወጡ። ሲያወጡኝ እንግዲህ አጎቶቼ እህቴ እንደ ሰርግ መኪና ምናምን ይዘው የፖሊስ ጣቢያው በር ላይ እህቴ ኒቃብ ለብሳለች እና እሷን አላየዋት ነበር። ኒቃብ የለበሱ ሰዎችም ስላሉ በቃ አጎቴ ይስቃል ሲል አጎቱ በቃ ልሞት ነው ምናምን ብዬ ጮህ እዚህ ስቃ እንዴት ትስቃለህ? እኔ ልሞት በቃ ልሞት ነው በቃ እህቴ ኒቃቧን ከፈተች እና ወደ ቤት ልሞት ትችላለች እና በቃ በእኔና በሞት መካከል አንድ እርምጃ ሲቀር ሰዓታት ሲቀሩ ጌታ መጣ በክብር። እነዛ የቀጠቀጡ ፖሊሶች፣ እነዛ የደበደቡ የጎትቱ ፖሊሶች ወርቅ ገዘው ነው ይቅር በይኝ ብለው በእውነት ጌታ ስሙ ይባረክ። ራሱ መጣ ጌታ ራሱ መጣ። እዛ ምድረ በዳ ላይ ብቻዬን ነው ኧረ ብሎ የተናገረኝ አይዞሽ የሚለኝ አልነበረ እና በቃ 3 ወር ከ8 ቀን ስቃይ ነበረ። በቃ ጌታ ራሱ መጣ በድል አሻገረኝ። እዛ ምድረ በዳ ላይ ኢየሱስ ሲባል ክርስቲያን ሲባል ራሱ ሳይላቸው እንኳን ክርስቲያን ሲባል ሳይላቸው እና በጣም የሚገርመው ደግሞ ሟቹ የታረደው ሰውዬ ግብረ ሰዶም ነው። እሱ እንዳይታወቅ እንኳን ገዳዩ መጀመሪያ እንትን ብለውታል፣ በኤሌክትሪክ አሰቃይቶታል እንዳያወራ። ምን አድርገህ ነው የገደልከው እንኳን ሲባል እንዲህ ብሎ እንዳያወራ በኤሌክትሪክ እንትን ብለውታል። መጨረሻ ላይ ይሄን የሰማው ያው ታርዷል፣ ሰውየው አርደውታል። እና ወደ ቤት የወሰዱ ያን ቀን በቃ ራሴን ሳልኩ ታመምኩ። እኔ ወደ ቤት ትሄጃለሽ የተባልኩ ቀን የታመምኩት በቃ ራሴን ሳቼ ታመምኩ። በሽተኛው ወደ 6 ወር ምናምን ራሴን ጌታ ስሙ ይባረክ። ወደ ቤት ሄድኩኝ። 6 ወር እንዳገግም ተደረገ፣ ሕክምና ምናምን ተደረገልኝ እና ያው ባይመልሰው ያው ረሳው ባልችልም ብቻ እንዳገግም ምናምን ተደረገ። ብዙ ነገር ተደረገልኝ እና ትሞታለች ተብሎ የሚገርማችሁ ትታረዳለች ተብሎ ለቤተሰብ ሊላክ ገንዘብ ብዙ ነገር ለቤተሰብ እንደ ሰደቃ ተብሎ ያው ተዘጋጅቶ ነበር። በጣም ብዙ ገንዘብ ኮተት ምናምን ተዘጋጅቶ ነበር። ግን ያው ሰጡኝ እሱን ምናምን እና ብዙ ነገር ተደርጎልኝ አንገቴን በደፋውበት፣ ባለቀስኩበት፣ በጮህኩበት፣ በፈራሁበት፣ ብቻዬን በቀረሁበት ምድር ላይ ጌታ አከበረኝ። በቃ አከበረኝ ጌታ እና ወደ ቤቴ በሰላም ሄድኩኝ እና ይኸዋለሁ እስከዛሬ በደስታ መሰክራለሁ። ጌታኔ ድንቅ ነገር ነው ያደረገልኝ፣ በጣም ድንቅ ነገር እና ይሄ ፕላትፎርም ደግሞ